መጅኑን ሌይላ ክፍል 8 መጅኑን ነጅድ ከተማ እንደደረሰ ዋናውን ጎዳና ተከትሎ ግራ ቀኝ ሳይል ወደ ሌይላ ቤት አቀና። ቤቱ አቅራቢያ ከደጃፋቸው ፈንጠር ብሎ ካንድ የተምር ዛፍ ስር ተቀምጦ ሌላን ፍለጋ አይኑን እያንጓለለ ቀኑንና ምሽቱን ጭምር ጠበቃት። አሁን ብትወጣ ያለ በር ሲመለከት ቀን ላይ አብሮት ወደ ነጅድ የመጣው ወርድና አብረውት የነበሩት ሰዎች ወደነ ሌይላ ቤት ሲገቡ ተመለከተ። ነጋዴው ወርድ ቀን ስለ ሌይላ እንደጠየቀው አስታውሶ አሁን ደግሞ ከሌይላ ቤት መገኘቱ ምቾት ነስቶታል። መጨረሻውን አያለሁ ብሎ እዚያው ካለበት ሳይነቃነቅ እንደተቀመጠ ወርድና ሽማግሌዎቹ አመሻሽተው ወጥተው ሄዱ። መጅኑንም እዚያው ቁጭ ብሎ ሌሊቱ ሲጋመስ የተምሩን ዛፍ እንደተደገፈ በዚያው እንቅልፍ ይዞት ሄደ። ጠዋት ላይ ነጅድ የደረበችውን የጽልመት ጋቢ ገልጣ በፀሐይ ንጋቷን ስታበስር ለሁለት ቀን ምግብና ውሃ ባፉ ያልዞረው መጅኑንም ከተኛበት መሬት እየተጠራሞተ ተነስቶ ወደ ቤተሰቦቹ ቤት አመራ። አንተ ተመልከት ማን እንደሆነ አውቀዋል አለው ከጎን የተቀመጠውን ጓደኛውን። አጂብ አይ ቀይስ ያን የመሰለ ልጅ በቃ መጨረሻው እንዲሆን ብሎ አንገቱን ወሰወዘ። እኔም የማየውን ማመን አቅቶኛል። እኔም መለህ አስበዋል ግን ጭራሽ ሌይላ ልትዳር እንደሆነ ሲሰማ ምን ሊሆን እንደሚችል ሌላኛው ጎረምሳ ጥያቄያዊ መልሱን አስከተለ። የነጅድ ጎረምሳዎች ድሮ የሚያውቁት ሸጋ ሽቅርቅሩ ቀይስ ዛሬ ዲባዲቦ ልብስ ለብሶ ከጀርባው ኮሮጆ አንግቦ ሲንቧተት ሲያዩት ጭራሹን አረ በፍጹም ይሄ አይደለም ብለው የሞገቱም አሉ። መጅኑንም ስለሱ የሚያንሾካሹኩትን ሰዎች አልፎ ከቤቱ ደረሰ። ወደ ውስጥ ዘልቆ ሲገባ እናቱን ከቀየው ላይ ስትንጎራደር ተመለከታት። እሷም ላፍታ ቆም ብላ ኮሮጆ ይዛ ከፊቷ የቆመውን ምስኪን ልጇን አስተዋለችው። ቀይስ አንተ ነህ መጣህ የኔ ልጅ አለች እንደ መከራ ድንገት መከረኛው ልጇ ዱብ ሲልባት። መጅኑን በራብ ብዛት መናገር ተስኖታል። እንደምንም ተማሙቶ ራበኝማ ምግብ አለሽ